ክርስቶስ የተሸከሙንን በተራ እንድንሸከም ይፈልጋል። እዚህ መሃል ሁላችንም የሆነ የተሸከመን አካል አለ። ወላጆቻችን አልተሸከሙንም፣ ተሸክመውናል። የተሸከሙንን እንድንሸከም ይፈልጋል እግዚአብሔር። ወላጆች እንዴት እንደተሸከሙን አስታውሱ። ሕፃን ሆነን መንቀሳቀስ በማንችልበት ጊዜ፣ በአግባቡ መብላት በማንችልበት፣ መጠጣት በማንችልበት ጊዜ፣ በአግባቡ ሄደን መጸዳዳት በማንችልበት ጊዜ እንዴት ባለ ትዕግስት ነው ያሳደጉን ወላጆቻችን። ካደክ በኋላ የሆነ ሰዓት ወላጆችን ደግሞ የመሸከም ጊዜ ይኖራል። መጦር ብቻ አይደለም፣ ጠባያቸው ሊለዋወጥ ይችላል፣ ሊያስቸግሩ ይችላሉ። አይ በቃ ይላል አንዳንድ ልጅ፣ ልክ አለው ለሁሉም ነገር ይላል። ሕፃን ሆነ እኮ ልክ አለው ለሁሉም ነገር ብለው እኮ አላባረሩ፣ ታግሰዋል፣ ተሸክመዋል። የተሸከመችንም ቤተክርስቲያናችንን መሸከም ይጠበቅብናል። እችን ሀገር እኮ ቤተክርስቲያን ተሸክማታለች፣ ታውቃላችሁ። እንዴት አድርጋ ነው የተሸከመችው ካላችሁ፣ ለረጅም ዓመታት የትምህርት ሚኒስቴር የነበረችው እኮ ቤተክርስቲያን ናት። የትኛው ኬጂ እና የትኛው ትምህርት ቤት ነው ኢትዮጵያን እዚህ ያደረሳት? ማን በሰራው ፊደል ነው እዚህ የደረስነው የምንግባባው? ለብዙ ዓመታት የትምህርት ሚኒስቴር ሆና ካሪኩለም ቀርጻ ኢትዮጵያን ተሸክማ የኖረች ቤተክርስቲያን ነች። ግን ኢትዮጵያ በተራዋ ተሸክማታለች ለማለት በጣም ያስቸግራል። ባይሆን ማገዶ እያረገቻት ነው። አልጋውን ሰባብራ ብዙ ነገር እያረገች ነው የተሸከመቻትን ቤተክርስቲያን። ሀገርም እንደ ሀገር የተሸከመችን ውለታ ዋለችልን ብሎ እግዚአብሔር ሰው ሁሉ የተሸከመውን እንዲሸከም ውለታ ከፋይ እንዲሆን ይፈልጋል እግዚአብሔር። ስለዚህ ተነሳና አልጋውን ተሸክመ ሂድ አለው። ያ ሰውዬ ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። በነፃ ማዳኑንም የሚያሳይ ነው።